የአንድ ሀገር መንግስት በትክክል ወደቀ አከተመለት የሚባለው መቼ ነው? አማጽያን የዋና ከተማዋን በሮች ሰብረው ሲገቡ ነው ወይስ የሀገሪቷ መሪዎች ጓዛቸውን ጠቅልለው ሲሰደዱ? አሜሪካ በጠቅላይ ሚኒስትር አብይ አህመድ የበዓለ ሲመት ቀን የእንኳን አደረሰ መልእክት በማውጣት ፋንታ አስደንጋጭና የመጨረሻ ነው የተባለ መግለጫ አውጥታለች። የፖለቲካ ሳይንስና የታሪክ መዛግብት አንድ አደገኛ ሚስጥር መዝግበው አስቀምጠዋል። የአንድ መንግስት እውነተኛ ውድቀት የሚጀምረው መሪዎቹ ቤተ መንግስት ውስጥ ተቀምጠው ሁሉንም ተቆጣጥረናል እያሉ በተግባር ግን ከዋና ከተማዋ ኬላ ውጭ ያለውን መሬት፣ መንገድና የህዝብ ስነ ልቦና ለታጠቁ ኃይሎች ሲያስረክቡ ነው። በዛሬዋ ኢትዮጵያ በአዲስ አበባ በሚገኙት የሚያማምሩ ኮሪደሮችና ቤተ መንግስቶች ውስጥ ሰላም አስፍነናል፣ የህግ የበላይነት አረጋግጠናል የሚል የድል ዜማ ይሰማል። ነገር ግን ከነዚህ የተንቆጠቆጡ በሮች ጀርባ የዓለማችን ልዕለ ኃያል ሀገር አሜሪካ ስለ ኢትዮጵያ ያወጣቸው አንድ አስደጋጭ ሰነድ የፖለቲካውንና የዲፕሎማሲውን ዓለም ያናወጠው ይገኛል። የአሜሪካ ኤምባሲ ያወጣው አዲሱ ካርታ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን 80 በመቶ የኢትዮጵያ መሬት በቀይ ቀለም አጥለቅልቆታል። ሰነዱ እገታ፣ በትጥቅ የታገዘ ግጭትና ሽብርተኝነት ነግሷል። ስለዚህ አትጓዙ የሚል መሪር እውነትን አውጇል። ለመሆኑ ይህ መግለጫ መንግስት እንደሚያወራው ተራ ቱሪስቶች ማስጠንቀቂያ ነው ወይስ የምዕራባውያን የተለመደ የፖለቲካ ጫና? ሁሉንም አይደለም፣ ሁሉንም አይመስልም። ጉዳዩ ከዚህ እጅግ የጠለቀ ነው። ከዚህ የአሜሪካ የጉዞ ክልከላ ጀርባ የኢትዮጵያ መንግስት የኃይል ባለቤትነቱን አጥቶ ሀገሪቱ ወደ አደገኛ ትርምስ ቀጠና እየተንደረደረች መሆኑን የሚያሳይ ዓለም አቀፋዊ እምነትም የማጣት ማህተም አርፎበታል። የፓኪስታንና የካስትሮ የደርግና የህወሓት የትላንት ታሪክ ዛሬ በብልጽግና መንግስትና በፋኖ ኃይሎች እንዲሁም በሌሎች የሀገሪቷ ታጣቂዎች መካከል እንዴት እየተደገመ ነው? የኢትዮጵያ መንግስት ራሱን እያታለለ ያለው እንዴት ነው? አሜሪካስ ይህንን የዲፕሎማሲ ቦምብ አሁን ለምን አፈነዳችው? የጥይት አፈሙዝ ሊፈታው ያልቻለውና የሀገሪቱን የህልውና ኃይል ሊታደግ የሚችለው ብቸኛ የፖለቲካ መውጫ መንገድስ ምንድን ነው? በዚህ መሰናዶ የዲፕሎማሲውን የፖለቲካውንና የታሪክን መጋረጃ ገልጠን ዓለም የሚናገረውን ታሪክ እየመዘገበውን ሀቅ ገልጠን እናሳያለን። አብራችሁን ቆዩ። የአንድ ሀገር ሉዓላዊነትና የመንግስትነት ህልውና የሚለካው በዋና ከተማዋ በሚገኙ ቤተ መንግስቶች ድምቀት ወይም በሰልፍ በሚታዩ ዘመናዊ የጦር መሳሪያዎች ብዛት አይደለም። የመንግስትነት ትልቁ ሚና መሰረታዊው መለኪያ በሀገሪቱ ጂኦግራፊያዊ ወሰን ውስጥ የዜጎችን በሰላም ወጥቶ የመግባት ዋስትና ማረጋገጥ፣ የህግ የበላይነትን ማስፈንና የኃይል እርምጃ የመውሰድ ብቸኛ ባለመብትነት በተግባር ማሳየት መቻል ነው። ሆኖም ግን የፖለቲካ ትርክቶችና የመንግስት የፕሮፓጋንዳ ማሽኖች ሁሉንም ተቆጣጥረነዋል፣ ሰላም አስፍነናል እያሉ በሚሰብኩበት በአሁኑ ወቅት በኢትዮጵያ የአሜሪካ ኤምባሲ ያወጣው የጉዞ ማሳሰቢያ የሀገሪቱን እውነተኛና አሳዛኝ ነባራዊ ገጽታ እንደ ወራጅ ውሃ ኩልል ጥርት አድርጎ የሚያሳይ ታሪካዊ ሰነድ ሆኖ እናገኘዋለን። ይህ የአሜሪካ መንግስት ማሳሰቢያ ተራ የቱሪስቶች ማስጠንቀቂያ አይደለም። ይልቁንም የአንድን ጥንታዊትና ታላቅ ሀገር ከጫፍ እስከ ጫፍ ወደ ቀይ ቀጠናነት የተቀየረችበትን አሳዛኝ እውነታ የሚመዘግብ የፖለቲካና የጸጥታ የኦዲት ሪፖርት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በካርታው ላይ የተዘረዘሩት ክልሎች በሙሉ ትግራይ፣ አማራ፣ አፋር፣ ኦሮሚያ፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብና ደቡብ ምዕራብ ኢትዮጵያ እንዲሁም የሱዳን፣ ደቡብ ሱዳን፣ ኬንያና ሶማሊያ አዋሳኝ ድንበሮች በአንድ ቋት ውስጥ ተደምረው አትጓዙባቸው የሚል ማህተም አርፎባቸዋል። ምክንያቶቹ ደግሞ ግልጽና አስደንጋጭ ናቸው። በትጥቅ የታገዘ ግጭት፣ አለመረጋጋት፣ ወንጀል፣ ሰውን አፍኖ መሰወር ወይም እገታና ሽብርተኝነት የሚሉ ናቸው። ይህንን ፍንትው ያለ እውነት ይዘን የትናንቱን ታሪክ መለስ ብለን ስንቃኘው ያው የተለመደው የዘመናት ወንዝ ዳግም ሲፈስ እናስተውላለን። የፓኪስታን ጦር በኩባ የደርግ ሰራዊት በኢትዮጵያ ተራሮች ላይ የተሸነፉት የጦር መሳሪያ ስላጠራቸው አልነበረም። መንግስታት ራሳቸውን አታለው የህዝብን ጥያቄ ያነገቡ ኃይሎችን ጥቂት አይረቢዎች ብለው ንቀው የሀገሪቱን የገጠር ክፍልና መንገድ በሙሉ ለአማጽያን ሲያስረክቡ የተፈጠረ የታሪክ ክስተት ነው። ዛሬም በኢትዮጵያ ምድር እየታየ ያለው እንዲህ ያለው ነው። መንግስት በመዲናው አዲስ አበባ ተቀምጦ የከተማዋን አስፓልቶችና ካምፖች አጥሮ እኔ ነኝ አስተዳዳሪ ሲል፣ የአሜሪካ ኤምባሲ መረጃ ግን ከዋና ከተማዋ ውጭ ያለው መሬት በመንግስት ቁጥጥር ስር አይደለም የሚል መሪር እውነትን ይናገራል። በአማራ ክልል ያለው ሁኔታ ስንመለከት ደግሞ ኤምባሲው ባወጣው መግለጫው ክቡራን የአሜሪካ ዜጎች ወይ በአማራ ክልል በትጥቅ የታገዘ ግጭት፣ አለመረጋጋትና ወንጀል እየተፈጸመ በመሆኑ ምንም አይነት ጉዞ ወደዚያ እንዳታደርጉ ብሏል። ይህ መግለጫ በመንግስት በጥቂት ሳምንታት አጸደዋለሁ ያለውን የፋኖን እንቅስቃሴ ስፋትና ጥልቀት የሚያረጋግጥ ሆኖ ይገኛል። ፋኖ ልክ እንደ ካስትሮ ታጋዮች፣ ልክ እንደ ህወሓትና ሻቢያ የትናንት ተዋጊዎች የገጠሩን ክፍል በስፋት ተቆጣጥሮ ከገበሬው ጋር ጥብቅ ቁርኝት ፈጥሮ የወጣቱን ስነ ልቦና ገዝቶ መልክዓ ምድሩን ሞልቶታል። መንግስት በታንክ
በታንክና በድሮን ታግዞ ከተማን ሲይዝ ፋኖ ቆላ ሲሉት ደጋ፣ ገጠር ሲሉት ከተማ እየሆነ ግዙፉን ጦር እያቅጣጫ እያሳተው ነው። ኤምባሲው ይህንን የድብብቆሽ ጦርነት ተገንዝቦ ነው ዜጎቹን ከክልሉ እንዲርቁ እያስጠነቀቀ የሚገኘው። መንግስት ከተማዋን ቢይዝም መንገዱን፣ ገጠሩን የህዝብ የልብ ትርታ የተቆጣጠረው አማጺው ኃይል በመሆኑ ክልሉ የጦርነት ቀጠና ሆኖ ቀጥሏል። ወደ ኦሮሚያ ክልል ስንሻገር ደግሞ ስዕሉ የበለጠ ይከብዳል። ኤምባሲው በታጠቁ ኃይሎች ግጭት፣ በብሔር ላይ በተመሰረተ ጥቃትና አለመረጋጋት በማለት የክልሉን ውስብስብ ምስቅልቅል አስቀምጦታል። በአንድ ወቅት የሀገሪቱ የኢኮኖሚ ደም ስር የነበሩት የኦሮሚያ መንገዶች ዛሬ የሞትና የእገታ ኬላዎች ሆነዋል። ሰውን አፍኖ መሰወርና ሚሊዮኖችን መጠየቅ እንደ አንድ ኢንዱስትሪ ተስፋፍቷል። ይህ የሚያመላክተው መደበኛው የጸጥታ መዋቅር ፈርሶ መደበኛ ያልሆኑት ታጣቂዎች የራሳቸውን የጉልበት አገዛዝ መመስረታቸውን ነው። መንግስት የክልሉን ሰፊ ጂኦግራፊ መቆጣጠር ተስኖት ዜጎች ከከተማ ከተማ ለመንቀሳቀስ ሞታቸውን በኪሳቸው ይዘው የሚጓዙበት ደረጃ ላይ ተደርሷል። የአሜሪካው ኤምባሲ ማስጠንቀቂያ ትግራይንና አፋርን፣ ጋምቤላንና ቤንሻንጉል ጉምዝን አላስቀረውም። በትግራይና አፋር የፕሪቶሪያው ስምምነት ተፈርሞ ሰላም መጣ ቢባልም መሰረታዊ የሆኑ የፖለቲካ የወሰንና የትጥቅ ማስፈታት ጥያቄዎች ልባት አለማግኘታቸው ክልሎቹ አሁንም በታጠቁ ኃይሎች ግጭትና ወንጀል ስጋት ውስጥ ናቸው። በጋምቤላና ቤንሻንጉል ደግሞ እገታና ብሔር ተኮር ግጭቶች የዘወትር ክስተቶች ሆነዋል። በቅርቡ በአዲስ መልክ የተዋቀሩት የደቡብና የማዕከላዊ ኢትዮጵያ ክልሎች እንኳ ከዚህ አለመረጋጋት አዙሪት ማምለጥ አልቻሉም። ይህ ሁሉ ተደምሮ የሚያሳየው አንድ ትልቅ ሀቅ አለ። የኢትዮጵያ መንግስት የሀገሪቱን ብቸኛ የኃይል ባለቤትነት ወይም ሞኖፖሊ ኦፍ ቫዮላንስ አጥቷል። በታሪክ እንደሚታወቀው አንድ መንግስት ይህንን መሰረታዊ አቅሙን ካጣና የታጠቁ አማጽያን የገጠሩን መሬት ወጣቱንና ማህበረሰቡን ከተቆጣጠሩ የዚያ መንግስት ህልውና በከፍተኛ አደጋ ውስጥ ወድቋል እንደማለት ነው። ባቲስታም በካስትሮ ፊት ያጣው ይህንኑ የገጠር ቁጥጥር ነበር። ደርግም በህወሓትና በሻቢያ ፊት ያጣው ይህንኑ የህዝብ ስነ ልቦና ነበር። ዛሬም ብልጽግና እያጣ ያለው ይህንኑ የሀገሪቷን ጂኦግራፊያዊና ማህበራዊ መሰረት ነው። የአሜሪካ መንግስት ይህንን መግለጫ ሲያወጣ የራሱን ዜጎች ደህንነት ለመጠበቅ አስቦ ነው። ለኢትዮጵያውያን ግን ይህ መግለጫ ራሳቸውን በግልጽ መስተዋት እንዲያዩ የቀረበላቸው ጥሪ ይመስላል። አንድ ሀገር ሙሉ በሙሉ በጦርነት በእገታ በፈንጅና ባለመረጋጋት ስትታመስ ኢኮኖሚው እንዴት ሊቆም ይችላል? የውጭ ኢንቨስትመንቱ ቀርቶ የሀገር ውስጥ ነጋዴ ከክልል ክልል ሸቀጡን ማንቀሳቀስ ባልቻለበት፣ ገበሬው ማሳው ላይ በሰላም አርሶ መግባት ባልቻለበት ሁኔታ የሀገር ብልጽግናና እድገት ሊታሰብ አይችልም። የመገናኛ ወይም ኮሚኒኬሽን መቋረጥ ደግሞ መንግስት መረጃን በማፈን እውነታውን ለመደበቅ የሚያደርገውን ጥረት የሚያሳይ ነገር ግን በዘመነ ቴክኖሎጂው የማይሰራ አሮጌ ስልት ነው። መንግስት በኃይል በድሮን በስርዓትና በማስፈራራት ሰላም አመጣለሁ ብሎ የጀመረው መንገድ ሀገሪቱን ወደ ተበጣጠሰ የጦር አውድማነት እየቀየራት ነው። ንቀዋቸው የገቡበት ጦርነት ጥቂት አይረቢዎች ያሏቸው ታጣቂዎች የሀገሪቱን 80% ግዛት ለጉዞ አስኪ እስኪሆን ድረስ ጠቅልለው አሳብደውታል። አማጽያኑን በበኩላቸው የትጥቅ ትግል ስርዓትን ለማዳከም ቢጠቅምም በመጨረሻ ሀገርን የማፍረስና ህዝብን ለከፋ ስቃይ የመዳረግ አደጋ እንዳለው የተገነዘቡት አይመስሉም። የአሜሪካ መንግስት ያወጣው የጉዞ ክልከላ መግለጫ 80% የሚሆነውን የሀገሪቷን ክፍል የሚያካልል ነው። በሀገሪቱ የሚንቀሳቀሱ የታጠቁ ኃይሎች ደግሞ እስካሁን ድረስ ምንም አይነት የጋራ ሰነድም ሆነ ግንባር አልፈጠሩም። በዚህ ሁኔታ ማዕከላዊ መንግስቱ ቢወድቅ እንኳን ሀገር የምትገባበትን አለመረጋጋትና ፖለቲካዊ ቀውስ ቀላል የሚባል እንዳይደለ የሚናገሩ አያሌ የፖለቲካ ልሂቃኖች በርካቶች ናቸው። መፍትሄ ያለን የሚሉ የፖለቲካ ኃይሎች ከትዕቢት መውረድና እውነተኛ የፖለቲካ ድርድር ጠረጴዛ ላይ መቀመጥ የቅድሚያ የሚሰጠው ስለመሆኑ ይናገራሉ። የፌዴራል መንግስቱ ሁሉንም አሸንፌ ትጥቅ አስፈትቼ በጉልበት አስገብራለሁ የሚለውን የማይሰራ ታሪክ ስህተት እርግፍ አድርጎ መተው ይኖርበታል የሚሉም አይታጡም። በኩባ የካስትሮን ታጋዮች በብረት ያላሸነፈው የናቅፋንና የደደቢትን አማጽያን በታንክ ያላንበረክከው የታሪክ ህግ ዛሬም የፋኖንና የኦነግ ሸኔን እንዲሁም የሌሎችን ታጣቂዎች በጉልበት አያሸንፍም። መፍትሄው የህዝቡን ስነ ልቦና መረዳት፣ ጥያቄዎቹን ማክበርና ለሰላማዊ ሽግግር በሮችን ክፍት ማድረግ ነው። የአሜሪካ ኤምባሲ ያወጣው ማሳሰቢያ የኢትዮጵያ የህመም ማስታገሻ ሳይሆን የህመሟ ልክ ምን ያክል ጥልቅ እንደሆነ የሚያሳይ የኤክስሬ ምስል ነው። ሀገሪቱ በደም በእንባና በፍርሃት ታጥባለች። ይህንን አስፈሪ ጉዞ ለማስቆም የጥይት አፈሙዝ ሳይሆን የፖለቲካ ልባምነት ያስፈልጋል ያሉን አንድ የፖለቲካ ሰው መንግስት ከትናንቱ የታሪክ ውድቀቶች ተምሮ አቋሙን ካላለዘበ፣ የታጠቁ ኃይሎችም ከጥፋት ይልቅ ለፖለቲካዊ መፍትሄ ቅድሚያ ካልሰጡ ነገ የሚኖረው ሀገር ካርታ ላይ እንጂ በተግባር የማይገኝ የትርምስ ቀጠና መሆኑ አይቀሬ ነው ይላሉ። በዘመናዊ የሀገረ መንግስት ግንባታ ሂደት ውስጥ ፖለቲካና ዲፕሎማሲ ልክ እንደ ወራጅ ውሃ የራሳቸው የተፈጥሮ ህግ አላቸው። የዲፕሎማሲ ውሃ አብዛኛውን ጊዜ የሚፈሰው
በፈገግታ በጨዋ ደንብ በጥንቃቄ በተመረጡ ቃላትና በፕሮቶኮል ታጅቦ ነው። ነገር ግን አንዳንድ ጊዜ ያ የዲፕሎማሲ ወንዝ ካፍ እስከ ገደፉ ጢቅ ሲል ግድቡም ሲሞላ የቃላት ማለሳለሻቸውን ትተው እውነታውን ገልጠው ያሳያሉ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ የሚገኘው ኤምባሲ በኩል ያወጣው ሀገር አቀፍ የጉዞ ክልከላና ማስጠንቀቂያ በዲፕሎማሲው ዓለም ቋንቋ ሲተረጎም ልክ እንዲህ ያለ የገነፈለ ውሃ ሙላት ነው። ይህ መግለጫ ተራ የቱሪስቶች አቅጣጫ ጠቋሚ አይደለም። ይልቁንም የአንድን ሀገረ መንግስት የመግዛት አቅም ወይም ካፓሲቲ ኦፍ ገቨርን ዓለም አቀፋዊ ሚዛን ላይ ያስቀመጠ ወርቅ የሆነ የዲፕሎማሲና የፖለቲካ ትንታኔ ማዕከል ነው። በዓለም አቀፍ ግንኙነት መርህ መሰረት አንድ ሀገር በሌላ ሀገር ላይ የጉዞ ክልከላ ሲያወጣ ከጀርባው የሚያስተላልፈው እጅግ የከበደ የዲፕሎማሲ መልእክት አለው። መልእክቱም የዚህ ሀገር መንግስት የራሱን ሉዓላዊ ግዛት መቆጣጠር ተስኖታል፣ የጸጥታ መዋቅሩ ተፈልተል ፈስፍሷል፣ ብሎም የኃይል እርምጃ የመውሰድ ብቸኛ ባለመብትነቱን ለታጠቁ አማጽያንና መደበኛ ላልሆኑ ኃይሎች አስረክቧል የሚል የዲፕሎማሲያዊ እምነት ማጣት ድምጽ ወይም ቮት ኦፍ ኖ ኮንፊደንስ ነው። እንዲህ ያለው ዲፕሎማሲያዊ እውነታ ከኢትዮጵያ ነባራዊ ሁኔታ ጋር ስናስተያየው የመንግስትን የውጭ ግንኙነት ትርክትና የመሬት ላይ እውነታውን ፊት ለፊት የሚያላትም ሆኖ ይገኛል። የኢትዮጵያ መንግስት በዓለም አቀፍ መድረኮች ላይ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት ወይም በብሪክስ ስብሰባዎች ላይ የሚያራምደው ዲፕሎማሲያዊ ትርክት ሀገሪቱ ሰላም ነች፣ ለኢንቨስትመንት ምቹ ነች፣ የውስጥ ችግሮቻችንን በቁጥጥር ስር አውለናል የሚል ነው። ነገር ግን የአሜሪካ ኤምባሲ ያወጣው ካርታ ከትግራይ እስከ አማራ፣ ከአፋር እስከ ኦሮሚያ፣ ከጋምቤላ እስከ ሶማሌ ድንበር ድረስ ሀገሪቱን በቀይ ቀለም አጥቁሮ እገታ፣ በትጥቅ የታገዘ ግጭት፣ ሽብርተኝነት፣ ወንጀል በሚሉ ቃላት ሲሞላው ያንን የመንግስትን ዲፕሎማሲያዊ ፕሮፓጋንዳ ግድግዳ የሚንድ ይሆናል። በዲፕሎማሲ ቋንቋ ይህ ማለት አሜሪካ ለኢትዮጵያ መንግስት በአዲስ አበባ ቤተ መንግስት ዙሪያ ስላለው ሰላም አትነግረንም። እኛ የምናየው ከዋና ከተማዋ ኬላ ውጭ ያለውን በመደበኛ ሰራዊትህ ሳይሆን በፋኖ በኦነግ ሸኔና በሌሎች ታጣቂዎች የሚተዳደረውን ሰፊውን ጂኦግራፊ ነው እያለችው ነው። በታሪክ የባቲስታ ኩባ ወይም የደርግ ኢትዮጵያ መንግስታቸው ሊወድቅ ዋዜማ ላይ እንኳን ለዓለም አቀፉ ማህበረሰብ ሁሉንም ተቆጣጥረናል የሚል የውሸት ዲፕሎማሲያዊ ስዕል ይስሉ ነበር። ነገር ግን እውነታው እንደ ፀሐይ ብርሃን ነበርና ያን ያክል መደበቅ አልተቻለም። ዛሬም ይህ የአሜሪካ የጉዞ ክልከላ መንግስት የገጠሩን መሬት ወጣቱንና የህዝብን ስነ ልቦና ለወሰዱት አማጽያን በተለይም በአማራ ክልል ለሚገኘው ፋኖና በኦሮሚያ ለሚንቀሳቀሱ ታጣቂዎች እንዴት ክፍተት እንደሰጠ ለዓለም አቀፉ ማህበረሰብ ያጋለጠ ታሪካዊ ሰነድ ነው። የዚህ የጉዞ ክልከላ ሌላኛው እጅግ አደገኛ የሆነ የዲፕሎማሲ ገጽታ ደግሞ ኢኮኖሚያዊ ዲፕሎማሲን ከስሩ የሚነቅል መሆኑ ነው። ዓለም አቀፉ ካፒታል እጅግ ፈሪ ነው። አሜሪካ በትጥቅ የታገዘ ግጭትና የእገታ ቀጠና ብላ በፈረጀችው ሀገር ውስጥ የቱሪስት ፍሰት ይቆማል፣ የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ ይተናል፣ የዓለም ባንክና የአይኤምኤፍ የመሳሰሉ ተቋማት የብድርና የእርዳታ ፖሊሲያቸውን ዳግም እንዲያስቡ ያስገድዳቸዋል። ሌሎች የምዕራባውያን ሀገራትም አሜሪካንን ተከትለው ተመሳሳይ የጉዞ እገዳ ማውጣታቸው አይቀርም። ይህ ማለት የኢትዮጵያ መንግስት በዲፕሎማሲው መድረክ ተገሎ በኢኮኖሚ ታንቆ የህልውና አደጋ ውስጥ ይወድቃል እንደማለት ነው። በሌላ በኩል ይህ መግለጫ ለታጠቁ ኃይሎችም የሚያስተላልፈው ስውር ዲፕሎማሲያዊ መልእክት አለው። የመንግስትን መዋቅር አዳክማችኋል፣ ሀገሪቱን ለማስተዳደር አስቸጋሪ አድርጋችኋታል። ነገር ግን ይህ አካሄድ ሀገሪቱን ወደ ሙሉ የትርምስ ቀጠና ወይም ፌልድ ስቴት እየለወጣት ነው የሚል እውነታ ያዘለ ነው። ለዝግጅት ክፍላችን ዲፕሎማሲያዊ እይታቸውን በጽሁፍ የላኩልን አንድ የዲፕሎማሲ ባለሙያ እንዲህ ላለው ዲፕሎማሲያዊ ህቅታ መውጫው መንገድ በመግለጫ ማስተባበል ወይም የውጭ ኃይሎችን ጣልቃ ገብነት በማውገዝ የሚመጣ አይሆንም ይላሉ። እውነተኛ ዲፕሎማሲያ የሚጀምረው ከቤት ውስጥ ነው። የመንግስት ዲፕሎማቶች ዋሽንግተን ላይ ቀርበው ከሚከራከሩ የመንግስት ባለስልጣናት በሀገራቸው ውስጥ ጥያቄ ካነገቡ ኃይሎች ጋር የድርድር ጠረጴዛ ላይ ቢቀመጡ ኖሮ ይህ ሁሉ የዲፕሎማሲ ውድቀት ባልተከሰተ ነበር ብለዋል። በማከልም የጦር መሳሪያና የኃይል የበላይነት ብቻውን ሉዓላዊነትን አያስከብርም፣ ዲፕሎማሲያዊ ክብርንም አያመጣም ሲሉ ያክላሉ። የካስትሮ ታጋዮችን ንቆ ያጣጣለው የሰሜን አማጽያንን በጥይት ይጨርሳሉ ያለው የትናንቱ የታሪክ ብሪት ዛሬም ቢደግም ውጤቱ ያው ነው። የኢትዮጵያ መንግስት የዓለም አቀፉን ማህበረሰብ አመኔታና የሀገሪቱን ዲፕሎማሲያዊ ክብር ሊመልስ የሚችለው የዜጎችን ስነ ልቦና ተረድቶ የኃይል እርምጃውን አቁሞ እውነተኛና አሳታፊ የሆነ የፖለቲካ መፍትሄ ሲያመጣ ብቻ ነው። ያ ካልሆነ ግን በገዛ ሀገር ላይ የሚመጣው ይህ አይነቱ ዓለም አቀፍ የቀይ መስመር ካርታ የመንግስትነትን ህልውና መዳከምን የሚያበስር የሞት ደወል መሆኑ የማይቀር የታሪክ ህግ ይሆናል በሚል እንሰናበታለን። ሰኔ ጊዜ እየተመኘን በዚሁ ተሰናብተን